ነው አይደለም? ተኙ እኮ እኔ አይቻለሁ፣ ካሜራ አይቻለሁ። ተኙ ተነሱ። አቤቱ ውሸት፣ አቤቱ ውሸት። ኧረ ተይ 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 አለህ እንደዛ አንድ ዙሪያ ሄድና ከዛ መጣው። ኖ እኔ ያላየው አልፈርድም፣ ግን ምን መሰለሽ ያላየው አልፈርድም። ያላየሁትንማ አላወራም። ይባላል። እኛ ግን እኮ ምን ይቀራ እነሱ ውሸት ይሰራል። እኛ እኮ ዛሬም ሳመች እንደ ልጅቷ እሷ አንቺ ሱስ እኮ አለባት። ታልሳመች ያቃዣታል ሌሊት አላየሁም። አታሾኛ ላይ ሳመች እኔ እንጃ አላየሁም። ሳመች ደግሞ ዛሬ ትንሽ የሚደብረው አንድ አይነት ልብስ መልበሳቸው አላችሁ። ጀሙ መሰለሽ ነው ጃኬቱ እኮ የዛ ነው፣ የዛ የባምበርሷሙ ነው ጃኬቱ የብሩኬ ነው። እኔ አንድ ጥያቄ ልጠይቃችሁ። ይሄ ጥያቄ መልሱ። ባለፈው ትላንትና ብሩኬ ቤት እየሰራው ቪዲዮ ይሄ የማን ነው? ማልስ የሩታ ነው ማለት ነው። ብሩኬ ባለፈው እዩ ቤት የሆነ ወረቀት ይዛ መጣ አይደለ? እዩ ከዛ ሩታ ይሄ ወረቀት አይታ ምናለች? እሱ የፈለገው ሰው ጋር ይሄዳል፣ የፈለገው ሰው ጋር የፈለገው ነገር ያደርጋል። እኔ ቤት እንደዚህ ቁጭ ብዬ ታስራለሁ ያለች። ይሄ መልሱ ምንድን ነው? ትላንትና ደግሞ ብሩኬ በሱ ቤት ምን አለ? አንተ 80 ቀዳክ፣ አንተ ባል ሚስት የለችም ጓደኛ ምናምን ሄርሜላ አግባ ብሎ 80 ማቼ ቀዳ? አብርሽ 80 ቀዳ? እሱ ለምሳሌ ቆይ እሱ 80 አልተቀዳ፣ እኔ ማቼ 80 ቀዳው ብሎ ለምን እሱ አላወራም? አብርሽ ማለት ለምን ዝም ያለ? ይሄ ማለት ፈልጎ ነው እሱ ማለት ነው። እሱ እንደዚህ ያለ ብሎ እሱ ነው እንጂ ትናንትና ቪዲዮ ግን ቆይ ዝም በይ። ቶክቶክ ላይ መጥተውበታል አይቻለሁ። እኔም አንዳንድ ጊዜ ሀቅ መፍረድ ጥሩ ነው። እሱ ምን አለ? ሩታ የቃቃ ሚስት ናት እንደ ብሎ አውቆ ነው። ከላስ ዝም በይ። አውቆ ነው፣ እያስመሰለ ነው። ሚዲያ ላይ ያስመሰል ነው። ሚዲያ ላይ ውሸታም እድሜ ልክ ውሸታም ነው የሰው ነው። ልጅቷ ሩታ ደህና ትሁን እንጂ ገደሊቅው ገደል እኔ የምፈልገው እኔ 3 ዓመት ሙሉ እየተቃጠለው እንደው ሩታ ተነስት አራስ ጨርሳ ሩታ ተነስታ የሆነ ሰው በቃ እኔ ሁለት ብሩ ካይላይ ገዝተሽ አይዞሽ እነሱ ሁለታችሁ አይቻለሁ እኮ ሰርጌን ወጥቼ ወይኔ በላቸው። የኔ ልባ ቆይ ልንገርሽ፣ አቢላ መቼ ነው 100K የገባው? ገባ እኮ እሱ ቆይቷል። እንደው የቆየ ቪዲዮ ነው እንዴ? ቆይተው ነው የቆየ ቪዲዮ ነው እኮ የቆየ ቪዲዮ ነው። ግን እኔ እኮ ባለፈው አብርሽና ማነው አብርሽና ሄርሜላ አብርሽ አፕበረስታይ መሰለኝ ያ ጊዜ ነው ቪዲዮ እየሰራው ቪዲዮ ነው ዛሬ እየለቀቀው ይመስላል። እኔ እንጃ የቆየ ቪዲዮ እዛንን ጸጉሯ ቁጥጥር ነው። የዛኔ ቁጥጥር ነው። ልክ ነው። አይደለም የስንት ቀን ቪዲዮ ነው መሰላችሁ? የክሮቤል ክርስትና ቀን ነው የተቀረጸ ቪዲዮ ማለት ነው። ወይ የሚመጣው ሰኞ ማስገኘ እኮ ነው። ኖ 10 ቀኑ ወር እኮ ጨርሷል እኮ ወር እኮ ጨርሷል እኮ። አንድ ወር ከ10 ቀን እኮ ነው እንትን መሰለኝ 40 ቀን ነው። አንድ ወር ከ10 ቀን ነው። አሁን የሚቀጥለው ሰኞ ነው መሰለኝ እንትን ቆይ እኔ ልጁ ማለት ባለፈው ሐኪም ቤት ቆርጧል አይደለ? ይሄ የዛ ጊዜ አይደለም ያኮ የተገረዘበት ቀን ነው። አሁን ደግሞ በእናንተ ክርስትና የምትሉት ተወልዶ ወደ ክርስትና የሚገባበት ቀን ነው። አሁን ወር ከ10 ቀን 40 ቀን ነው። አሁን 40 ቀን አልደርስም እንደ እሱ ሳምንት የሚመጣው ሰኞ ማስገኘ ነው መሰለኝ። ኦኬ እሱ ባለፈው ቀን ምን አለች? ወር እኮ የሚመጣው ማስገኘ መሰለኝ። እንደዛ ነው መሰለኝ። ወርማ አልፎበታል ይመስላል።
እነሱ ሁለታችሁ ሰላም ሆኖ እኔ እንደው በቃ ገና 30 ቀኗ ነው። 10 ቀን ይቀራታል። የዛሬ ሳምንት ሰኞ አዳም የዛሬ ሳምንት ሰኞ ወር ከ10 ቀን ይሆናታል። ማሬ ሰኞ የሚመጣው ሰኞ ብትደርስ አሁን ዛሬ ማን ነው ቀኑ? ዛሬ እሑድ ነው። ዛሬ ቀን እሑድ ነው። ነገ ሰኞ ነው። ነገ ሰኞ እንዴት ደርሷል እንጂ ወሯ እኮ አለፈ። ወር ከ10 ቀን ሊሆናት አለፈ እኮ እየነገርኳቸው አይደለ? ግን በይህን ሳምንት ክርስትናው ነው። በይህን 7 ቀን ክርስትናው ነው እኮ ደርሷል። 5 ቀን 6 ቀን ነው የቀረው ክርስትና። 7 ቀን ነው የቀራት እኮ አሁን የክርስትና አባት አለው ምናምን። የክርስትና አባት እኮ ማርክ ነው። አታውቂም እንዴ? እኔ ክርስትና ነው የማነሳው ብሎ እኮ አስገባል። ታዲያ መች መጣም? ወይ ማርክ የትኛው ክርስትና ነው የምታወሪው? የትኛው ክርስትና ነው የምታወሪው? ተወለደች በኋላ ለምን አልመጣም? የለም አንድ ቀንም ፎቶ ቪዲዮ የለም። ምን ነው ማርክ ተወለደ ያልመጣም